ያ ሰላም አላህ እንደዚህ አይነት መወከልን በሱ ሁስኑ ዘነን አላህ ይሰናሉ። ልክ ነቢዩና ሙሳ ዓለይሂ ሰላም ህዝቦቹን ይዞ ከፊርዓውን ሸሽቶ የፊርዓውን ሰራዊት ከኋላ እያባረረው ልክ ባህር ጋር ሲደርሱ ህዝቦቹ ለሙሳ ዓለይሂ ሰላም ምን አሉት? ሙሳ ሆይ አለቀልን፣ ማለቃችን ነው፣ መሞታችን ነው ብለው አቤቱታቸውን ለሙሳ ዓለይሂ ሰላም ሲያሰሙ ሙሳ ምን አለ? በአላህ ላይ የነበረው ተወኩል ጥግ ነካ ነበረና ጥግ የደረሰ ነበረና ከላ ኢነ መዕየ ረቢ ሰየህዲን አለ። ተውት፣ አላህ ስብሓነሁ ወተዓላ ከኔ ጋር ነው፣ እሱ ይመራኛል አለ። አላህ ላይ ተማመነ። አላህም ደግሞ ጥሎ አልጣለውም፣ ነጃ አወጣው እሱና ህዝቦቹን። ለዚህ ተምሳሌት ዛሬ ጋዛ ዓለም በአጠቃላይ ጀርባዋን ቢሰጣትም አላህ ላይ ተደግፈው ነስርን ከጅለው ስትረግሎችን እያለፉን ያሉት ለአላህ እንጂ ለማንም አናጎበድድም ብለው ኢንሻአላህ ዋንዴይ ነስሩ ድሉ አቅረበን ቀሪብ ይመጣል። ለአላህ ገዛ ነፃነቷን በአፋጣኝ አላህ አምጣላት። ለአላህ ብዬ ወዳቸዋለሁ። ሰላሙላህ አለይኩም።